ሰላም እንዴት ዋላችሁ? የኢቫን ቲዩብ ተከታታዮች በሙሉ በዛሬው ቪዲዮ ከባለፈው ፓርት 1 የማቴሪያል ለማየት ሞክረናል። አሁን ደግሞ በፓርት 2 የኮንስትራክሽን ማቴሪያል ላይ ከምንጠቀማቸው እንደ ግብአት ከምንጠቀማቸው አንዱ ስለ ላይም ስለ ሲሜንት ኮንቴንት እንዴት ተደርጎ ይመረታል፣ ምን አይነት ፕሮፐርቲዎች አሉት የሚለውን እና ዲፈረንት ኮምፖዚሽኖችን ይዤላችሁ መጥቻለሁ። እንዴትስ ፎርሜሽን ኦፍ ሮክን በተመለከተ በዛ ውስጥ የሚፈጠሩትንም ደግሞ ዲፈረንት ፕሮፐርቲ ኦፍ የሮክ አይነቶችንም በኤግዛምፕል ለማየት እንሞክራለን። እንግዲህ ይህንን በተጨማሪ በሁለተኛው ፓርት ለማየት የሞከርኩበት አንዱ ምክንያት ምንድነው? ይሄ የኮንስትራክሽን ማቴሪያል በጣም ሰፊ ነው። ኢን አዲሽን ተመሳሳይ የሆኑ የኤግዛሞችን የጥያቄ ባህሪያቶችንም በተለያየ ሁኔታ አቀራረብ እንድታያቸው ስላሰብኩ ነው። እንግዲህ ከዚህ ቪዲዮ ኤክስፔክት የምናደርገው የተሻለ አረዳድ እንዲኖረን በማሰብ ይሄንን ተጨማሪ የማቴሪያል ክፍል ከሆነ ውስጥ የዚህ ማቴሪያል ፓርት ከሆነ ውስጥ ጥያቄዎችን ይዤ ቀርብ ያለው እስቲ አብረን እንመልከት። ዘሜን ኮንስቲቲዩትስ ኦፍ ግላስ እንግዲህ በዋነኛነት ግላስ ውስጥ የምናገኘው ፕሮፐርቲ ወይ ደግሞ ሊኖረው የሚችለው ነገር ምንድነው የሚለን ሲሊካ፣ አክሪሊክ፣ አሉሚና እና ነኖፍ ነው የሚለን። እንግዲህ ይሄ ሲሊካ የሚባለው በዋነኛነት በግላስ ውስጥ የምናገኘው አንድ ፕሮፐርቲ ይሆናል። ምክንያቱም የሲሊካ ፕሮፐርቲ በዋነኛነት ቦንዴጅ እንዲኖር እንዲጣበቅ እንዲያያዝ ከሚያደርገው ግላስን እንደ ግላስ ፕሮፐርቲ እንዲኖር ከሚያደርገው ውስጥ አንዱ የዚህ የሲሊካ ኮንተንት ነው ማለት ነው። ሶስተኛው ጥያቄ ማርብል ኢዝ አን ኤግዛምፕል ኦፍ እንግዲህ ይሄ ሮክ ፎርሜሽን ኦፍ ሮክ የምንላቸው ነው። ሰዲመንተሪ፣ ሜታሞርፊክ ኤንድ መጀመሪያ ይሄ ስትራታው አለ፣ ሌየር ኦፍ ሮክ ስትራታ የምንለው ነገር አለ። ይሄ ስትራታ ዲፈረንት ፕሮፐርቲ ይኖረዋል ማለት ነው። ሶ ይሄ ማርብል የምንለው በዋነኛነት ምንድነው የሚፈጥረው? ከፍተኛ የሆነ አንደርግራውንድ ሂት በፕሬሸር በሚኖረው ፎርሜሽን ሊፈጠር የሚችል አንዱ የሮክ አይነት ነው። ስለዚህ ማርብል ሜታሞርፊክ ሮክ የሚለውን ይነግረናል። ይሄ ለውጥ አለት በአማርኛው ለውጥ አለት ነው የሚለው። እንግዲህ ማርብል እንዴት ይፈጠራል ካለን አንደርግራውንድ ሂት እና ፕሬሸር በጣም ከፍተኛ የሆነ መገፋፋቶችን ይፈጥራል። ዜን እነዚህ ላይምስቶን ምናምን የሚባሉ በዚህ አይነት ሂደት ውስጥ ይቀልጣሉ። እነሱ ከቀለጡ በኋላ የስትራክቸሩ ሙሉ በሙሉ የመቀየር እድል ይኖረዋል። ስለዚህ የማርብል አንዱ የሜታሞርፊክ ሮክ አይነት ሆኖ እናገኘዋለን። ሌላው ሰዲመንተሪ ሮክ ነው። ብዙ ጊዜ እንዴት ይፈጠራል? ሰዲመንተሪ ሮክ ማለት ዲፈረንት ስትራታ ኦፍ ሌየር ሰዲመንት እያደረገ በሚሄድበት ሰዓት አንዱ ባንዱ ሰዲመንት ግራጁዋል ዲፖዚሽን ኦፍ ሰዲመንት እያደረገ ሲሄድ ግራጁዋሊ ሮኮች ላይት የሆኑ ፖረስ የሆኑ ዲፖዚሽን ኦፍ ዲፈረንት ሲልት እና ሳንድ እና ክሌ በረጅም ጊዜ ውስጥ ሌየር እየሰሩ ይሄዳሉ። ስለዚህ ዜን ሰዲመንተሪ ሮክን ይፈጥሯል ማለት ነው። ስለዚህ የሚሆነው ምንድነው? ግራጁዋል ዲፖዚሽን ኦፍ ሰዲመንትድ ባይ ወተር ነው። በውሃ ውስጥ በሚኖረው የቆይታ ጊዜ ክሌ እና ሳንድ በረጅም ጊዜ ውስጥ ሌየር እየሰሩ ይሄዳሉ። ዜን ግራጁዋል ሰዲመንት ካደረገ በኋላ የሰዲመንተሪ ሮክ የምንለውን ይፈጥርልናል ማለት ነው። አምስተኛ ዘ ፕሮሰስ ኦፍ ጊቪንግ ሪኳየርድ ሼፕ ኤንድ ሳይዝ ኢዝ ቱ ኖውናስ እንግዲህ የሚያስፈልጉ ቅርጽ ከት አድርገን ሼፕ አድርገን የምንጠቀመው ለኮንስትራክሽን ፐርፐዝ የምንጠቀመው አንደኛው ድሬሲንግ ነው። ኳሪንግ ቀጥታ ካባ ላይ ዲስትራክት በምናደርግበት ሰዓት የሚኖረው የኳሪንግ ሳይዝ ነው። ፖሊሺንግም አፍተር ኳሪንግ ድሬስ ከተደረገ በኋላ ፖሊሽ ይደረጋል። እሱም ሌላ ፕሮሰስ ነው። ሲዝኒንግ የተወሰነ ኪውሪንግ በራሱ ባይትሰልፍ ስቶኑ የተወሰነ ጊዜ እንሰጠዋለን፣ ሲዝን እናደርገዋለን የራሱ የሆነ ፕሮፐርቲውን እስኪጨርስ ድረስ ማለት ነው። ለዚህ ጥሩ ምሳሌ ለኮንስትራክሽን ቀጥታ ፐርፐዝ የምንጠቀመው በምንፈልገው ሳይዝ ድሬስ ማድረግ ስንችል ነው። ስለዚህ ትክክለኛው መልስ ዘ ፕሮሰስ ኦፍ ካቲንግ ነው የሚለው። ሌላው ካቲንግ ኤንድ ሼፒንግ ስቶን ኢን ኮንስትራክሽን ዩዝ ድሬሲንግ ነው።
ስድስተኛ ጥያቄ the red clay of bricks is due to the presence of እንግዲህ ብዙ ጊዜ ብሪክ ውስጥ የምናየው ይሄ ቀይ የሚባለው ከለር የሚፈጠርበት አንዱ ምክንያት የአይረን ኦክሳይድ ካራክተር ነው። ይሄ አይረን ኦክሳይድ በምናቃጥልበት ሰዓት ኦሬዲ ፎርም አድርገን በምንፈልገው ሞልድ ካልን በኋላ እናቃጥሉ በርን እናደርገዋለን። ዜን ያ አይረን ኦክሳይድ የዚህ አይነት ከለር ቀይ የመሆን ከለር እንዲኖረው ያደርገዋል ማለት ነው። the process of ሰባተኛ ጥያቄ the process of heating limestone to redness is called እንግዲህ በምናቃጥልበት ሰዓት ወደ ቀይ የሚቀየርበት የፕሮሰሱ አይነት ምን ይባላል ነው? እንግዲህ ካልሲኔሽን ነው። ብዙ ጊዜ ካልሲኔሽን በላይምስቶን ውስጥ በዚህ በካርቦን ዳይኦክሳይድን የምናስወግድበት አንዱ መንገድ ነው ከላይምስቶን ውስጥ። ያም ደግሞ ኪውክላይም የሚለውን ነገር ፕሮዲውስ እንዲሆን ያደርጋል። ስለዚህ ካልሲኔሽን ኢዝ ዘ ፕሮሰስ ኦፍ ሂቲንግ ላይምስቶን ቱ ሬድነስ ወደዛ የመቀየር ሂደቱ ካልሲኔሽን እንለዋለን። ስምንተኛ ጥያቄ rocks formed by solidification of molten mass are called ነው የሚለን። እንግዲህ ቅድም እንዳልኳችሁ የዚህ ሞልተን ማግማ የምንለው የሮክ አይነት በከፍተኛ የሆነ ሙቀት ከፕሬሸር እና ሂት ከወጣ በኋላ ዜን ምን ይፈጠራል? ይሄ ላቫ ወር ደግሞ ማግማ የምንለው ነገር ይኖራል። ያ ሶሊዲፋይ ከሆነ በኋላ ፋይናሊ ይሄ ኢግነስ ሮክ የሚለውን እንትን ይሰጣል። ስለዚህ በከፍተኛ የሆነ ሙቀት ሮኮች ኦሬዲ ፎርም ከሆኑ በኋላ ወደ ውጪ ወጥቶ ከፈነዳ በኋላና ሲቀዘቅዝ ኢግነስ ሮክን ይሰጠናል። ስለዚህ ሁሌም ከሞልተን ማግማ ጋር በተያያዘ የሚፈጠሩ ማንኛውም የሮክ አይነት ኢግነስ ሮክ እንላቸዋለን። ሰድመንተሪ እንዲ ግራጁዋል ዲፖዚሽን ነው። ሌሎቹን እስቲ ሜታሞርፊክ ምንድነው የሚለውን ነገር ደግሞ እናያለን። ዘጠነኛ ጥያቄ which of the following is an example of siliceous rock ነው። ይሄ siliceous rock የምንለው ብዙ ጊዜ ፎርምድ የሚሆነው በዚህ በሲሊካ ኮንተንት ካለው የዚህ አይነት ሮክ ኳርቲዛይት እንለዋለን። ይሄ ኳርቲዛይት በዋነኛነት የሲሊካ ኮንተንት በውስጡ የሚይዝ ነው። አስረኛ ድሬሲንግ ኦፍ ስቶን ኢዝ ካሪድ አውት። ድሬሲንግ መቼ ነው እንደ አክቲቪቲ የምንሰራው ነው የሚለው እንግዲህ ኢሚዲየትሊ ነው። ልክ ከኳሪንግ ከወጣ በኋላ ኢሚዲየትሊ ድሬስ እናደርገዋለን። ምክንያቱም ወዲያው ድሬስ ካደረግን በቀላሉ በመንፈልገው ሼፕ ቅርጽ የመያዝ እድል ይኖራል። እየቆየ ሲሄድ ሲዝን እየሆነ ስለሚሄድ ትንሽ በመፈለገው ሳይዝ ድሬስ ለማድረግ ዲፊካልት ሊሆን ይችላል፣ ሊሸራረፍብን ይችላል፣ ሃርድ የመሆን እድል ይኖረዋል፣ ሌላ ፕሮፐርቲዎችን ዴቨሎፕ ያደርጋል። ስለዚህ በዋነኛነት ኢሚዲየት አፍተር ኳሪንግ ድሬስ እናደርጋለን ማለት ነው። 11ኛ ጥያቄ እንግዲህ ይህን በተመሳሳይ ሁኔታ ያቀረብኩበት መንገድ ምንድነው? እንደ ፓርት2 ተጨማሪ ጥያቄዎችን ታገኛላችሁ ስለማምን ነው ይህንን ጥያቄ ተጨማሪ ሆኖ ለማምጣት የሞከርኩት። 11ኛ ጥያቄ አሉሚና ኢን ብሪክስ እርስ ፕሮቫይድ። እንግዲህ የዚህ የአሉሚና ፕሮፐርቲ መኖር ብሪክ ውስጥ ምን አይነት ነገር ይሰጠናል ነው። በቀላሉ የዚህ አሉሚና የምንለው ብሪክ ውስጥ ባይ ኔቸር ጡብ የምንለው ነው። በዋነኛነት የፕላስቲሲቲ ፕሮፐርቲ እንዲኖር ያደርጋል። ይሄ ፕላስቲሲቲ በዋነኛነት በቀላሉ ሞልድ እንድናደርግ በቀላሉ የምንፈልገውን ሼፕ በፈለግነው ሳይዝ ፕሮዲውስ እንድናደርግ ሞልድ እንድናደርግ ይረዳናል ማለት ነው። ስለዚህ ዋናው ዓላማው ምንድነው? ብሪክ ውስጥ ያለው የአሉሚና ኮንቴንት የፕላስቲሲቲ ባህሪ እንዲኖረው የመሳሳብ በጣም በደንብ የራሱን በፈለግነው ሼፕ እንዲኖረን ምናምን ነገር ነው የሚሰጠን። ያው ለምሳሌ ከለር፣ ስትሬንግዝ፣ ሬዚስታንስ ቱ ሽሪንኬጅ ምናምን እነዚህ ሌላ ፕሮፐርቲ ነው የሚኖሩት። በዋነኛነት አሉሚና ግን የፕላስቲሲቲ ባህሪ ነው የሚኖረው። 12ኛ ጥያቄ ኤክሰስ ላይም ኢን ብሪክ እርዝ ሜክስ ብሪክ። እንግዲህ ኤክሰስ የሆነ ላይም ብንጠቀም ብሪክ ላይ ምን ሊፈጠር ይቻላል ነው የሚለው። እንግዲህ በዋነኛነት ይሄንን ብሪክን በምንጠቀምበት ሰዓት ብሪኮች በርን እንትን ሊያደርግ ይችላል፣ በቀላሉ ሜልት ሊያደርግ ይችላል፣ ሼፑንም ሊያጣ ይችላል። ምክንያቱም ኤክሰስ የሆነ ላይም መጠቀሙ አደገኛ ያደርገዋል። ከፋንክሽኑ ያለፈ ከተጠቀምን
በርን ስናደርግ በቀላሉ የመቅለጥ ፕሮፐርቲ ይዞብን ይመጣል። ሼፑንም ልናጣ እንችላለን። ሶ ዲፊካልት ቱ አቴን ዜሮ ሼፕ የሚለውን ነገር ፌስ እንድናደርግ ያደርጋል። ስለዚህ ኤክሰስ ላይም ምክንያቱም በራሱ የሆነ ሌላ ኬሚካል ኮምፖዚሽን ስለሚኖረው ሪያክት አድርጎ ሌላ ፕሮፐርቲ ክሬት እንዲያደርግ ስለሚፈጥር ኤክሰስ ላይም መጠቀሙ ሪከመንድ አይደረግም። እንግዲህ በዚህ በብሪክ ውስጥ ኮንሲደር የምናደርገው የሞይስቸር ኮንቴንት በዋነኛነት እስከ 2% ድረስ ብሪክ ባይ ኢትሰልፍ ናቹራሊ ይኖረዋል ተብሎ ኤክስፔክት ይደረጋል። ዜን ድራይ ከደረቀ በኋላ ባይሰል ረጅም ጊዜ ሞይስቸር አቴን የማድረግ እድል ይኖረዋል። ያ ማለት when moisture are considered dry when moisture is reduced about 2% by itself በራሱ ስለሚኖረው ይሄንን ታሳቢ ማድረግ ይኖርብናል ማለት ነው። የመያዝ አቅም ይኖረዋል። ለምን እርጥበትን ቅዝቃዜ ይዞ የመቆየት እድል ይኖረዋል። 14ኛ granite is an example of እንግዲህ መጣ igneous rock ነው የሚለው ቀደም ካየናቸው ውስጥ ዲፈረንት ታይፕስ ኦፍ ሮክ አይተናል። ኢግነስ፣ ሜታሞርፊክ እና ሰዲመንተሪ ሮክ። እንግዲህ የዚህ የግራናይት አንዱ ፎርሜሽን ወደ እርዝ ከቀዘቀዘ በኋላ ወደ እርዝ የመፍሰስ እድል እንዲኖረው ከሚያደርገው ውስጥ አንዱ በከፍተኛ የሆነ ፕሬሸር እና ሙቀት ከገነፈለ በኋላ የዚህ ሰብግራውንድ የፕሬሸር መገፋፋት ይሄ ኢግነስ ሮክ የሚለውን ነገር ክሬት ያደርጋል። ይሄ ኢግነስ ሮክ ደግሞ አንዱ ግራናይት የዚህ ምሳሌ መሆን ይችላል ማለት ነው። 15ኛ ኪክ ላይም ሪአክት ዊዝ ዋተር ቱ ፎርም። እንግዲህ ኪክ ላይም የምንለው CH2O3 ኪክ ላይም አይ ቲንክ ሶ እንደዛ ይመስለኛል። ያ ከውሃ ጋር ሪአክት ብናደርግ በዋነኛነት ካልሲየም ሃይድሮክሳይድን ይፈጥርና የካልሲየም ሃይድሮክሳይድ ደግሞ ስሌኪንግ ኦፍ ላይም የምንለው ነው። ስለዚህ ላይም ስቶንን ከውሃ ጋር ሪአክት ስናደርግ ምን ፎርም ያደርጋል? ስሌኪንግ የሚለውን ሪአክሽን ክሬት ያደርግልናል ማለት ነው። 16ኛ ዘ ሜጀር ኮንስቲቱት ኦፍ ሴመንት። እንግዲህ በዋነኛነት ሴመንት ውስጥ ሊኖር የሚችለው ላይም ነው። ላይም ላርጀስት ፐርሰንቴጅ ኦፍ ፓርት ነው የሚኖረው። ይሄም ደግሞ ለስትሬንግዝ ጠቃሚ ነው። እንዳልነው ከፍተኛ ኤክሰስ የሆነ ነገር ከተጠቀምን ከሚፈለገው በላይ ከተጠቀምን ያው የፕሮፐርቲውን ያጣል። ግን በዋነኛነት ይሄ ላይም ከፍተኛ የሆነ በሲሜንት ውስጥ ፓርት ይኖራል። እንደዚህ አይነት ጥያቄዎች በተመሳሳይ ሁኔታ ሞዴል ኤግዛሞች ላይ እያየው ነውና እነዚህን ጥያቄዎች በጣም ይጠቅማቸዋል ብዬ አስባለሁ። 17ኛ ኖርማል ኮንሲስተንሲ ኦፍ ሴመንት። እንግዲህ በሴመንት ውስጥ ኖርማል ኮንሲስተንሲ የምንለው መጠን ያው አክቹአሊ ይሄ ኮንሲስተንሲ ከውሃ ጋር በተያያዘ ነገር ነው። ስታንዳርድ ኮንሲስተንሲ አቺቭ እንዲያደርግልን የግዴታ ሴመንት ውስጥ 28% ውሃ እንዲኖረው ኤክስፔክት ይደረጋል። ስለዚህ ኖርማል ኮንሲስተንሲ ስታንዳርዱ 28% ነው። አለፍ እያልኩ እየፈጠንኩ ነው የምናየው ኦልሬዲ። ለምን ጥያቄዎቹን እናንተም የተወሰነ ሆልድ እያደረጋችሁ ፖዝ እያደረጋችሁ ቪዲዮን ማየት እድል ስለሚኖራችሁ እሱን በደንብ ማየት ትችላላችሁ። ሰፋ አድርጌ በዛ አድርጌ ነው ጥያቄውን ያመጣሁት። 18ኛ ጌጅ ሴመንት ሞርታር ኮንሲስት ኦፍ። ጌጅ ሴመንት የምንለው በዋነኛነት ሴመንት ላይም እና ሳንድ ነው። ብዙ ጊዜ ወርከብሊቲን ኢምፕሩቭ ለማድረግ እና የውሃ የመያዝ አቅሙ ኢምፕሩቭ እንዲሆን የምንጠቀምበት አንዱ ነው ጌጅ ሴመንት የምንለው። ስለዚህ ሴመንት የኮምፖዚሽን ኦፍ ሴመንት ላይም ኤንድ ሳንድ ኮንተንት ይኖረዋል ማለት ነው። 19ኛ ጥያቄ which is not workability enhancing agent። እንግዲህ ወርከብሊቲን ሊሰጡን ከማይችሉ ኤጀንቶች ውስጥ አንዱ የት ነው? ኤር ትሬንድ ኤጀንት ያው አየር እንዲኖረው እናደርጋለን ብዙ ጊዜ ከወክዌይ ጋር የተያያዘ። ሱፐር ፕላስተራይዝ እሱም እንደዛ ፕላስተራይዝ የነዚህ የአድሚክስቸር አይነቶች ናቸው። ሲልካ ፊውም ግን ኢንክሪዝ ስትሬንግዝን ኢንክሪዝ ሊያደርግ የሚችልበት መንገድ ነው የሚኖረው እንጂ ወርከብሊቲን ኢንክሪዝ የሚያደርግበት ወይ አይኖርም። እንደውም በተቃራኒው ሪዱስ የማድረግ እድል ይኖራል። ስለዚህ ትክክለኛ ያልሆነው ነገር የትኛው ነው? ሲልካ ፊውም ለዚህ አንዱ ኤጀንት ሆኖ እናገኘዋለን። ወርከብሊቲ ሊሰጠን ኢንሄንስ ከማያደርግልን አንዱ ሲልካ ፊውም ነው።
እሱ ታርጌት የሚያደርገው ስትሬንግዝ ላይ ነው እንጂ ወርከቢሊቲ ላይ አይደለም። ሌላው ስለ ዛፍ አጠቃቀም ይነግረናል ወይ ዛፍ ባህሪያቶችን ይነግረናል። እንግዲህ ትሪስ ዛት ሼድ ሊቭ ኢን ኦተም እንግዲህ በትሪስ ዛፎችን በኦተም ጊዜ ምን ያደርጋሉ ነው የሚለን። እነዚህ ትሪ ብዙ ጊዜ ቅጠላቸውን የሚያራግፉ ሲዝናሊ ወቅቱን ጠብቀው እንትናቸውን ያራግፋሉ። ይህ ከሙቀት ጋር በተያያዘ ውስጣቸው ያለውን የውሃ መጠን ኮንትሮል ለማድረግ የሚጠቀሙበት አንዱ መንገድ ነው። እንደዚህ አይነት የሊቭስ አይነቶች ዲሲዲየስ ፕሮፐርቲ ያላቸው ወይም ደግሞ የምንላቸው ሊቭሶች ናቸው። ሲዝናሊ ጠብቀው ቅጠላቸውን ወተር ሪቴን ለማድረግ ራሳቸውን ሰርቫይቭ ለማድረግ ኦተም ላይ ሪሊዝ ያደርጋሉ ማለት ነው። 21ኛ ጥያቄ ላይም ዛት ሴት አንደር ዋተር ኢዝ ኖን አስ እንግዲህ ላይምን አንደር ሴት ኦፍ ወተር ብናደርገው ይሄ ምን አይነት የላይም አይነት ነው የሚለን ሃይድሮሊክ ላይም። ለዚህ ብዙ ጊዜ ክሌይ ኢምፒሪቲ ኢኔብልስ ኦፍ አንደር ዋተር ሴቲንግ ስለሚኖረው ላይምን ለእንደዚህ አይነት ፐርፐዝ እንጠቀመዋለን። ሶ ላይም ዛት ሴት አንደር ዋተር ኢዝ ኖን አስ እንግዲህ ላይምን አንደር ዋተር የምንጠቀምበት አንዱ ነገር ሃይድሮሊክ ላይም ነው የምንለው። 22ኛ ጂፕሰም ኢዝ አድድ ኢን ሲመንት ማኑፋክቸር ነው የሚለን። ሲመንት ጂፕሰምን በመጠቀም በሲመንት ማኑፋክቸር ውስጥ የትኛው ስቴጅ ላይ ነው ልንጠቀም የምንችለው? እንግዲህ ብዙ ጊዜ ጂፕሰም የሴቲንግ ታይምን ኮንትሮል ሊያደርግልን ከሚችሉ አንዱ የሮ ማቴሪያል ውስጥ የምንጠቅሰው ነው። ስለዚህ ቀድመን አት ቢጊኒንግ ኦፍ ግራይንዲንግ ኤንድ ክሊንከር ውስጥ በሚቆራረጥበት ሰዓት ሁሉንም ኢንግሪዲየንቶችን ግራይንዲንግ ማለት ያው ኢንቱ ፒስስ ነው። ትላልቅ ሳይዞችን ወደ ትናንሽ ነገሮችን የቆራረጠ ወደ ክሊንከሩ የሚከትልን ነው። ሶ በዛ ሰዓት አንድ ላይ የመፈጨት ወደ ፓውደርነት እንዲቀየር አት ቢጊኒንግ አብሮ ፕሮሰሱን ሆሞጂኒየስ በሆነ ፕሮሰስ እንዲቀጥል የግዴታ ይሄ ጂፕሰምን እንጠቀመዋለን ማለት። ስለዚህ አት ቢጊኒንግ ኦፍ ግራይንዲንግ ክሊንከር ነው። አፍተር ግራይንዲንግ ክሊንከር ካረግነውማ ኦልሬዲ ፕሮፐርቲ ሆኖ አንድ ላይ ተዋህዶ እንደ አንድ ፕሮፐርቲ ሆኖ የመትን ማለት ነገር ድል ስለማይኖረው አብሮ ጂፕሰም ለዚህ አይነት ፐርፐዝ እንጠቀመዋለን ማለት ነው። ስለዚህ መቼ እናደርጋለን ማለት ነው? አት ዘ ቢጊኒንግ ኦፍ ግራይንዲንግ። 23ኛ ጥያቄ which is not ፖዞላኒክ ማቴሪያል ነው። ፖዞላኒክ ማቴሪያል ያልሆነው የትኛው ነው? ጂፕሰም እንግዲህ ለዚህ አንዱ ምሳሌ ነው። ምክንያቱም የሴቲንግ ታይም ነው ሬጉሌት ሊያደርግልን የሚችለው። ስለዚህ ፖዞላኒክ ፕሮፐርቲ ኦር ፖዞላኒክ ማቴሪያል ሊኖር አንችልም። አሁን ብላስት ፈርናንስ፣ ስላግ፣ ራይት፣ አሽ በቃ እነዚህ ራሱ ይናገራሉ። አሽ ምናምን እና ስላግ ካለበት ፖዞላኒክ ማቴሪያሎች ናቸው። ከዛ ውጭ ግን ይሄ ጂፕሰም ግን እንዳልኳችሁ በዋነኛነት ምንድነው ኮንትሮል የሚያደርገው? ሴቲንግ ታይሙን ኮንትሮል ያደርግልናል። 24ኛ ጥያቄ ሞር ወርከብል ኮንክሪት ኢዝ ኦብቴን ዊዝ እንግዲህ ብዙ ወርከብል እንዲሆንልን ምን እናድርግ ነው? ብዙ ጊዜ ላርጅ ራውንድ የሆነ ማቴሪያል ይሄ ችግሩ ምንድነው? ሎድ በሚመጣበት ሰዓት በቀላሉ ዲፎርም የመሆን እድል ይኖረዋል። ወርከቢሊቲ ነው። ሎድን የመቋቋም አቅሙ ደካማ ነው፣ ግን በዋነኛነት ስትሬንግዝ አይኖረውም። ቦንዴጅ ፑር የሆነ ቦንዴጅ ነው የሚኖረው። ስለዚህ ወርከብል የመሆን እድሉ ትናንሽ ሲሆን ኦልሞስት ሪላቲቭ ቱ ላርጅ ትንሽ አንወርከብል የመሆን እድል ይኖራል። ምክንያቱም ሰርፌስ ኤሪያቸው ባነሰ ቁጥር ኢንተርሎክ የመደራረግ ፕሮፐርቲ ይኖራቸዋል በተወሰነ ነገር። ትላልቅ ሳይዝ በሚሆንበት ሰዓት እና ግን ራውንድ ሼፕ የሆነ ስሙዝ የሆነ ሼፕ ከሆነ ግን ወርከብል ይሆናል። ይሄ አንጉላር ፕሮፐርቲ ካለው ግን ሞር ዴንስ የሆነ የመሄድ በጣም ስሞል ሲሆን እንደውም በጣም አንወርከብል ይሆናል። ላርጅ አንጉላር ደም ሲሆን በዛው ልክ ኢንተርሎኩ የጨመረ የመሄድበት እድል ይኖራል። አንጉላሪቲ ለስትሬንግዝ ቤስድ ነው። ጎን ለጎን ግን ወርከቢሊቲንም ኦፕቲማይዝ አድርገን ነው የምንጠቀመው። ለኮንስትራክሽኑ አንጉላር ፕሮፐርቲ ያለው ቢሆን ሞር ሪከመንድ ይደረጋል። በት ከወርከቢሊቲ ጋር በተያያዘ ግን ትላልቅና ራውንድ የሆኑ ሳይዞች ካሉ ፍሪክሽንን ሪዲዩስ ስለሚያደርግልን በቀላሉ ፍሎ ያደርጋል ማለት ነው። 25ኛ ሶሊዲፊኬሽን ኦፍ ማግማ ዊዝን ዘ እርዝ ፎርምስ እንግዲህ ሶሊዲፋይ የምንለው ነገር በማግማ ውስጥ በእርዝ ውስጥ ሊፈጠር የሚችልበት አንዱ ምክንያት ምንድነው? በዚህ በኩሊንግ ኦፍ ወደ ሰርፈስ ሄዶ በሚቀዘቅዝበት ሰዓት ነው። ከቅድሙ ጋር ተመሳሳይ ነገር አለው ግራናይት።
ግራናይት ለዚህ አንዱ ጥሩ ምሳሌ ሆኖ እናገኘዋለን። ሃይድሮሊክ ላይም ኢዝ ኦብቴንድ ባይ እንግዲህ ሃይድሮሊክ ላይም በዋነኛነት በሪንግ ኦፍ ክሊንከር ነው የሚለው ክሊንከር አይ ቲንክ ሶ ይሄ ሃይድሮሊክ ላይ ምን የምናገኝበት አንዱ ሂደት ክሌይ ኮንቴንት እንዲኖረው ካረገ በኋላ ሃይድሮሊክ ላይም ፕሮፐርቲ ፕሮዲውስ ያደርጋል ማለት ነው። 27ኛ ጥያቄ ጂፕሰም ኢዝ አድድ ቱ ፖርትላንድ ሲመንት እንግዲህ ጂፕሰምን በተከታታይ በተለያየ ይዘት እያወራን ነው። በዋነኛነት ምንድነው ጥቅሙ? በቃ ጂፕሰም እና ጂፕሰም ከተባለ ከሴቲንግ ታይም ጋር በተያያዘ ኢንክሪዝ ኦር ኢምፕሩቭ ያደርግልናል። ይህንን በደንብ አጽንኦት ሰጥታችሁ ተከታተሉት በሉት ያዙት። ምክንያቱም ጂፕሰም በራሱ የዚህ አብዞርብ የማድረግ እርጥበቱን ቶሎ አብዞርብ አድርጎ ወደ ሴቲንግ ታይም እንዲቀየር ውሃዎችን የመምጠጥና የሳክ የማድረግ አቅም ስላላቸው ቶሎ ሴቲንግ ታይሙ እንዲፈጠን ያደርግልናል። 28ኛ undesirable property of sand is ማለት ሳንድ ብዙ ጊዜ ዌል ግሬድድ ነው፣ ሃርድ ነው፣ አንጉላር ግሬን አለው እንደዚህ አይነት ፕሮፐርቲዎች አሉት። ግን ከዛ ውስጥ ከማይካተቱ ወይም ከሱ ባህሪያቶች ካልሆነ ኬሚካሊ አክቲቭ ግን አይደለም። ምክንያቱም ሳንድ በቀላሉ ኬሚካሊ ኢነርት ስለሆነ ማለት ነው። 29ኛ ጥያቄ ኪውሪንግ ኦፍ ኮንክሪት ብዙ ጊዜ ያው የምንጠቀመው ኪውር ስናደርግ አንደኛ ውሃ ሞይስቸር በመጠቀም ኦን ዘ ሚን ታይም ደግሞ ቴምፕሬቸርን ኮንትሮል በሆነ አትሞስፌሪክ ቴምፕሬቸር በመጠቀም ስትሬንግዙን ማክሲማይዝ ማድረግ ነው። ደግሞ እነዚህ ሃይድሬሽን ፕሮሰሱን ፋሲሊቴት ማድረግ ነው። ያ ሆነ ማለት ኬሚካሊ ኮምፖዚሽኖች ቶሎ ኢንተርአክት አድርገው ስትሬንግዙን ኤርሊ አቴን ያደርጋሉ ማለት ነው። ስለዚህ በዋነኛነት ኮንክሪት ኪውሪንግ ኦፍ ኮንክሪት ሜንቴን ሞይስቸር ኤንድ ቴምፕሬቸር እንድናገኝ ያደርግልናል ማለት ነው። ያ ማለት ደግሞ ሃይድሬሽን ፋሲሊቴት ያደርግልናል። በተመሳሳይ ሁኔታ ስትሬንግዝን ደግሞ ጌን ያደርግናል ፕሮፐር ኪውር ካደረግን ማለት ነው። እንግዲህ እነዚህን ጥያቄዎች ከተለያዩ እንትኖች በማሰባሰብ ለእናንተ ፎርዋርድ አድርጌያለሁኝ። ሞር ኦፍ ፋሚሊየር እንድትሆኑ በማሰብ ነው እነዚህን ጥያቄዎች እንትን ያልኩት ያዘጋጀሁት። ቀጣይ ደግሞ በሌላ በማገኛቸው ጥያቄዎች ለእናንተ መልሼ ሼር ማደርግበት ሁኔታ ይኖራል። እንግዲህ ቤተሰብ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ጋብዛለሁ። ሌሎችንም ጥያቄዎችን በሌሎች ነገሮችም ደግሞ እንድመለስ ደግሞ የእናንተ ኮንትሪቢዩሽን ሞር ኦፍ ለኔ አቅም ይሆነኛል። ስለዚህ ያንን ሜንሽን አድርጉልኝ። መልካም ጊዜ። ሰላም። ቻው።